አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል። ለጥያቄዎቻችሁ ምላሽ ለመስጠት የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች። ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው። እንዳልክና ማህደር እድሜ 25 ነው። ለቤተሰቤ ሶስተኛ ልጅ ሲሆን የላቦራቶሪ ቴክኒሽያን ነኝ። እናትና አባቴ በፍቺ ከተለያዩ በኋላ አባታችን ጋር ነው ያደግነው። ሁለቱ ታላላቆቼ ትዳር ይዘው ጎጆ ሲወጡ እኔ ከአባቴ ጋር ነው ያለሁት። እናታችንን ባለችበት እየሄድን እንጠይቃታለን። ሁልጊዜም ደግሞ እንደዋወላለን። በቅርብ ጊዜ የገጠመኝ ነገር ግን የሆነ ከባድ የሚባል ችግር እንደሚገጥመኝ እሰጋለሁ። ምንም በሌለበት ከፍተኛ ፍርሃት ይሰማኛል። አንድ ጊዜ እናቴ የሆነ ችግር ሊመጣባት እንደሚችል፣ ሌላ ጊዜ ራሴ የሆነ አደጋ እንደሚገጥመኝ፣ ቤታችን በእሳት እንደሚያያዝ እንዲህ አይነት የስጋት ነገር ይሰማኛል። ራሴን እስከማውቀው ድረስ ጨለምተኛ የምትባል ሰው አይደለሁም። አሁን ግን ፍርሃትና ስጋት ይፈራረቅብኛል። ጓደኞቼ ውጥረት ውስጥ ገብተሽ ነው ይሉኛል። በተለይ ያስጨነቀኝ ነገር ያለ አይመስለኝም። ይህ ስሜት ግን ተደጋገመብኝ። ምን ላድርግ? ስጋት ስጋት የሚላት አመሰግናለሁ እንዳልክና ማህደር። ስጋት የሚልሽ አድማጫችን እንደገለጽሽልን በተደጋጋሚ የሚያስጨንቀኝ ስጋት ውስጥ የሚከተኝ ነገር አለና ምን ሆኛለሁ እያልሽን ነው። በመጀመሪያ ላመሰግንሽ ወዳለሁ። ከአፈጣጠርሽም ሆነ ከአኗኗርሽ ለየት ያለ ስሜት እያስተናገድኩኝ ነው። ስለዚህ ይህንን ስጋት ትክክለኛ ነው ብዬ አላስብም። ትክክለኛ ያልሆነ ስጋት ግን ልክ ትክክለኛ እንደሆነ የሚሰማኝ ነገር ምን አይነት ችግር ቢገጥመኝ ነው የሚለውን ለይተሽ በማውጣትሽና ለጥያቄ በማቅረብሽ በእርግጥም በቃ ራስሽን እንደምትገመግሚና ራስሽን በትክክል እንደምታይ የሚያሳየኝ ነገር ነውና መልካም ብለሻል። እስቲ ትንሽ አንቺ ካነሳሽው ስጋት የሚለው ነገር በተለይ ከአእምሮ ጤና ጋር አያይዘን ብናወራው ደስ ይለኛል። ፐርሰናሊቲ ጨለምተኛ አይደለም። ይሄ በቀላሉ አሉታዊ የሆኑ ነገሮችን እያወጣሁኝ የማይሰው አይደለሁም። አሁን የገጠመኝ ነገር ከራሴ ጋር መለያየቱ ስለ አለሁበት ሁኔታ የሚያሳይ ነው የሚለውን ነገር ትንሽ ብናወራው መልካም ነው ብዬ አስባለሁ። በእንግሊዝኛ ፓራኖያ ብለን የምንለው ማለት ነው። እንግዲህ ይሄም በስነ ልቦና ወይም በታሪክ ውስጥ እና እንዲሁም ደግሞ በሰዎች ዝግመታዊ ህይወት ውስጥ ከፍተኛ ጫና ያለው የአስተሳሰብ መዛባት፣ ይሄ አስተሳሰቡ ከጭንቀትና ከጥርጥር ከፍርሃት የመጣ የተዛባ አስተሳሰብና የተዛባ እምነት ጋር የተያያዘ ሰዎችን ወይም ራስን ጉዳት ውስጥ ሊከት የሚችል ፍርሃትን ያዘለ የተሳሳተ እውነት ያልሆነ አስተሳሰብና እምነት ነው። ኢራሽናል ቢሊፍ ነው በሌላ አነጋገር፣ በእንግሊዝኛው ኢራሽናል ቢሊፍ ብለን የምንለው ማለት ነው። ስለዚህ ይሄ ፓራኖያ ብለን የምንለው ነገር ከየት መጣ የሚለው መሰረቱን ማወቅ ያስፈልጋል። እንግዲህ ይሄ ፓራኖያ ብለን የምንለው አንድ ሰው በተለይ የአእምሮ ህመም ጋር በተያያዘ ከስነ ልቦና ጋር በተያያዘ የተዛባ አስተሳሰብ ሲያመጣ፣ በተለይም ደግሞ አንዳንድ ጊዜ ከአእምሮ ስኪዞፍሬኒያ ያለባቸው ሰዎች የአእምሮ ህመም ያላቸው ሰዎች ጋር ከዛ ጋር ሊያያዝ ይችላል። ይሄ ስኪዞፍሬኒያ ያላቸው ብለን የምንለው በከፍተኛ የከፍተኛ የአእምሮ ህመም ውስጥ ከሚመደቡ ናቸው። ነገር ግን እንደዛም ሆኖ ግን አነስ ባለ በልኩ ልክ እንደ ስፔክትረም እንውሰደው፣ እንደ ከአነስተኛ እስከ ከፍተኛ ደረጃ ባለ ደረጃ ውስጥ በከፍተኛም ሆነ በአነስተኛ ደረጃ የሚገኝ ሊሆን ይችላል። ስለዚህ በአጠቃላይ ከስነ ልቦና እይታ ስናየው የአእምሮ ህመም ውስጥ ሊካተት ይችላል። አነስተኛ መልኩም እንደገና ደግሞ በከፍተኛ መልኩም ከአእምሮ ህመም ጋር ሊያያዝ ይችላል። ምክንያቶቹ ምንድናቸው ብለን ብንጠይቅ እንግዲህ የተለያዩ ምክንያቶች ሊኖሩት ይችላሉ።
አንዳንድ ጊዜ ከማህበራዊ ህይወት ጋር ብናያይዘው ምናልባት እንግዲህ እናታችሁና አባታችሁ ተፋተው ኖረዋል። እናንተ ከእናታችሁ ጋር አልኖራችሁ፣ ከአባታችሁ ጋር የኖራችሁት። እንግዲህ የተፋቱበት ምክንያት ምንድነው? ምን አይነት አደጋ ነበረ? በዚህ በፍቺ ሂደት ውስጥ ከእናታችሁ ጋር እንጠቃቻለን ብላችኋል። ነገር ግን ከአባታችሁ ጋር እንድትኖሩ ነው የተወሰነው። ታላላቆቼ ሁለቱ አግብተዋል ብለሻል። አንቺ ብቻ ነሽ ከአባትሽ ጋር አሁን ያለሽው። ይሄ የምታዩ ስጋትና ፍርሃት ታላላቆችሽ ላይ በተወሰነ መልኩ ታያለሽ ወይ? ስለዚህ ምናልባት እንግዲህ አንዳንዱ ማህበራዊና አካባቢያዊ የሆነ በዛ ውስጥ ቪክቲም የሆንበት በዛ ውስጥ ሰለባ የሆንበት ነገር ካለ ይሄም እንግዲህ ጉልበት የለኝም ኃይል የለኝም የሚል እሳቤ እንዲኖረን ከሆነ በአጠቃላይ የወደፊቱን ለማመን ይቸገረናል ማለት ነው። ስለዚህ የፍርሃትና የስጋት የጥርጣሬ ሐሳቦችን የማስተናገድ ዕድላችን ከፍተኛ ሊሆን ይችላል። እንግዲህ ወላጆችሽ ከመፋታታቸው በፊት ኑሯቸው ምን ይመስል ነበረ? አደጋ ያለው ነገር ነበር ወይ? ድብድብ ነበር ወይ? ስድብና ጭቅጭቅ ነበር ወይ? የሞት ስጋት ነበር ወይ? እነዚህን በማስተናገድ ምክንያት ነው ወይ የተፋቱት? አብሮ መኖር ያቃታቸው? እናታችሁስ ጋር ለምን አልኖራችሁ? ለምን አባታችሁ ጋር ኖራችሁ? እነዚህ ሁሉ ማለት አባት ጋር መኖር ትክክል አይደለም እያልኩኝ አይደለም፣ ግን ለምንድን ነው እናታችሁ በመጠየቅ ብቻ እና በየቀኑ በማግኘት ብቻ ይሄ የአኗኗር ህይወታችሁ ማለትም በቃ ሊቪንግ አሬንጅመንቱ በአባታችሁ ጋር መኖር ወይም እናታችሁ ጋር መኖር ራሱን የቻለ ነገር አለው ወይ? ብቻ ብዙ ከዛ ከአኗኗራችሁና ከፍቺው ጋር የተያያዘ ምን አይነት ስጋትን የሚከት ነገር በዛ ሰዓት አስተናግዳችኋል የሚለው አንዳንድ ጊዜ አሁን ያለው ችግር ሳይሆን በፊት የነበረው ችግር በአሁናዊ ሁኔታ ላይ የሚከሰቱ ሊሆኑ ይችላሉና ምናልባት ማህበራዊ ከሆነው ህይወታችሁ ጋር በተያያዘ የተሰማሽ ጉልበትና ኃይል የለኝም የሚል ይሄ ፓወርለስነስ ብለን የምንለው አይነት ስሜት ነበረሽ ወይ ያኔ? አሁንስ አለሽ ወይ የሚለው ምናልባት ይሄ ስጋትሽ ከዛ ጋር መያያዙን ማረጋገጥ ያስፈልጋል። አንዳንድ ጊዜ ደግሞ ፓራኖያ ሊኖር የሚችለው ከአእምሯችን ውስጥ ካሉት የነርቨስ ሲስተማችን ጋር እና በአጠቃላይ ከስነ ልቦና ጋር ብቻ ሳይሆን ከነርቮቻችን አወቃቀርም ጋር በተያያዘ እንደዚሁ ሊያጋጥሙ የሚችሉ ችግሮች ሊሆን ይችላል። የአእምሮ ጤና እክል በተለይ ከውጥረት ጋር ጓደኞችሽ እንደጠረጠሩት ምናልባት ህይወትሽን ውጥረት ይዞታል ወይ ብለው ያሉት እና ከትሮማ በቃ በአጠቃላይ ከአእምሮ ቁስለትና ጠባሳ ጋር በተያያዘ ፓራኖያ ሁኔታሽ ሊጨምር ይችላል። ስለዚህ አጠቃላይ ከገጠመሽ በፊት አሁንም ካለሽ አሁን ያለሽ የበፊቱ ጋር ተነካክቶ ማለትም ከውጥረቱና ትሮማ ካለሽ ከዛ ጋር ተያይዞ ፓራኖያ ሊጨምር ይችላል። የአእምሮ ጤና ችግር ሊሆን ይችላል እንላለን። በአጠቃላይ ጨለምተኛ አስተሳሰብ ያለው ይሄ ወይም ወደ በሽታ ከወሰድነው ደግሞ ጨለምተኛ አስተሳሰብ ሁሉ ፓራኖያ ነው ማለት አይቻልም። ወይም ደግሞ በፓራኖይድ ስኪዞፍሬኒያ ነው ብለን ደግሞ በዛ ውስጥ ልናካትተው አንችልም። ነገር ግን አሁን የሚሰማሽ ስሜትና ችግር ምን አይነት አእምሮ ጤና እክል ነው የሚለውን ነገር እኔ የምመክርሽ በአጠቃላይ የአእምሮ ሐኪም ጋር ወይም ደግሞ የስነ ልቦና ሐኪም ጋር ሄደሽ እነዚህ ነገሮች ተመርምሮ መንስኤውን ወይም ደግሞ መፍትሄውን ማግኘት ትችያለሽ ብዬ አስባለሁና ይሄንን አጽንኦት መውሰድ ይፈልጋል። ቀላል ነገር ስላልሆነ የአእምሮ ህመም ከሆነ ህመምን መታከም ስለሚያስፈልግ ይሄንን ሕክምና ለማግኘት ባለሙያን ማማከር ያስፈልጋል ብዬ አምናለሁኝ። እንግዲህ ይቅናሽ። እንዳልክና ማህደር በሸገር